ሰላም ቤተሰቦች እንዴት ናችሁ? ስላገኘሁ እጅግ በጣም ደስ ብሎኛል። ውድ የዩቲዩብ ቤተሰቦቼ ዛሬ እንግዲህ የጀመርነውን መጽሐፍ እንቀጥላለን። ሁላችሁንም ይህን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታሳድጉ እንድታግዙን በትህትና ጠይቃለሁኝ። እንግዲህ ዛሬ የምንቀጥለው መጽሐፉን ነው ማለት ነው የጀመርነው ማካት የሚረዱ 10 ወሳኝ ነጥቦችን ነው የምናየው ማለት ነው። እዚህ ጋር የመጀመሪያው ግብን የመቅረጽ አስፈላጊነትን እናያለን ማለት ነው። ግብን የመቅረጽ አስፈላጊነት በዚህ ሂደት ውስጥ መጀመሪያ የምንፈልገውና መድረስ የምንፈልግበትን በደንብ ለይተን ማወቅ ይኖርብናል። ግብ መቅረጽ ማሳካት ለምንፈልገው ተግባር እንደ ቀዳሚ እርምጃ ሆኖ ያገለግለናል። ማሳካት ለምንፈልገው ተግባር እንደ ፍኖተ ካርታ ሆኖ ይመራናል። ግብ መቅረጽ ትኩረት እንዲኖረን፣ ቁርጠኛ እንድንሆን፣ ህይወታችንን ልናሳካ የምንፈልገውን ተግባር አጥርተን እንድናይ ያግዘናል። በተጨማሪም የተስተካከለ የጊዜ ሀብት አጠቃቀም እንዲኖረን ይረዳናል። ግብ መቅረጽ በአጠቃላይ ሂደቶችን ለመከታተልና ስራ ለነገ የማለት አባዜን ለማስወገድ ብሎም የተግባር ሰው ለመሆን ያግዘናል። ሁለተኛው የሚያነቃቃ የሚያነሳሳ ግብ መቅረጽ አለብን። የምንቀርጸው ግብ ትኩረት ያለው ትርጉም ያለው ከልብ የምንፈልገው ውጤቱን የምናስበው የሚያስደስተንና ወኔያችንን የሚያነሳሳ መሆን አለበት። የምንቀርጸው ግብ ለስራ የሚያነሳ መሆኑን በደንብ መፈተሽ ይኖርብናል። ምክንያቱም የሚያነቃቃና የሚያነሳሳ ህልም የተግባር ሰው ያደርገናል። የዓለማችን ትኩረት እንዲኖረን ያደርገናል። የሚያነቃቃ ግብ ወደ ስኬት የሚመራ ኃይል ነው። ህልማችን ማሳካት እንፈልጋለንን? ግባችንስ ለማሳካት ከፍተኛ መነቃቃት አለን? የዚህ ሁለት ጥያቄዎች መልስ እኛን ከሌሎች በዘፈቀደ ከሚጓዙ ሰዎች ይለዩናል። አሊያም በማይጠቅሙ ነገሮች ራሳቸውን ከበው ጊዜያቸውን ከሚያሳልፉ አላማ ቢስ ሰዎች ጋር አንድ ያደርገናል። ምርጫ የኛ የራሳችን ነው። ከመጀመሪያ የሚያነቃቃ የሚያነሳሳ ግብ መቅረጽ በሙሉ አላማችን ተግተን መስራት አለብን። መሀል መንገድ ላይ ያሊያም ወደ መጨረሻው ላይ ድካም አሊያም አስቸጋሪ ፈተና ቢያጋጥመን የውጤቱን አስፈላጊነት እያስታወስን በቁርጠኝነት ወደፊት መገስገስ አለብን። ሁለተኛው የሚያነቃቃ ግብ መቅረጽ አለብን ማለት ነው። ሶስተኛው የተመጠነ ወይም ደግሞ ስፔሲፊክ የሆነ ግልጽ የሆነ ግብ መቅረጽ ይኖርብናል ማለት ነው። የተመጠነ ግብ ማለት ውጤቱ በትክክል የታወቀና በማያሻማ መልኩ ሊገለጽ የሚችል ያልተንዛዛና ሊደረስበት የሚችል ማለት ነው። የተመጠነ ግብ ሂደት ለማሳካት እየተመቻቸ ነው። የተመጠነ ግብ በቀላሉ የምንፈልገውን ነገር እንድናይ እና ወደ ታሰበው ውጤት እንድንደርስ መስመር ይሰጠናል። ካስፈላጊም ጥርጣሬ ማመንታት ካስፈላጊ ጥርጣሬና ማመንታት ለመራቅ የተመጠነ ግብ ወሳኝ ሚና ይጫወታል። የተመጠነ ግብ በምን፣ የት፣ መቼ፣ ለምን፣ እንዴት የተፈለገውን ውጤት ማሳካት እንደምንችል በግልጽ ይመራናል። በሌላ አባባል ግባችን ለመምታት የምንፈልገውን በትክክል አጥርተን ማወቅ አለብን። ያልተመጠነ የተንዛዛ ግብ የቀን ህልማችንን ባዶ ተስፈኛ ያደርገናል። ይሁን እንጂ የተግባር ሰው አያደርገንም። ሁለተኛው ምንድነው ማለት ሶስተኛ የተመጠነ ግብ ወይም ደግሞ ስፔሲፊክ ግልጽ የሆነ ግብ ያስፈልገናል ማለት ነው። ግባችንን ለማሳካት የሚረዱ ነገሮች ናቸው እነዚህ። ሌላው የሚለካና የሚደረስበት ግብ መሆን አለበት። የሚለካና የሚደረስበት ግብ ማለት ጊዜ በቁጥር በውጤት ሊለካና ሊደረስበት የሚችል ማለት ነው። ግባችን የሚለካ ከመሆኑ በተጨማሪ የሚደረስበት መሆን አለበት። የሚደረስበት ስንል በእኛ አቅም ልንለካውና የምንችለው መሆን አለበት። ግባችንን ስንቀርጽ ሙሉ አቅማችንን በሚገባ ማወቅ አለብን። የምንፈልገውን ግብ ለመምታት የሚለካ ግብ መቅረጽ ተገቢ ነው። ይህም ሂደቶችን ለመገምገም ወደ ተፈለገው ውጤት እንድንሄድ መሆኑን ለማወቅ በሚገባ ያግዘናል። ይህ መመዘኛ የሚያሟላ ግብ ከመቅረጽ
ካላስፈላጊ ጥርጣሬ እንድንርቅና በፍጹም ወደ አስቀመጥነው ግብ በተገቢው ሁኔታ እንደርሳለን። ሂደታችንን መገምገማችን ከስህተታችን ለመማር እና ተገቢውን እርመት ለማድረግ ይረዳናል። በጣም አሪፍ። ሌላው የማሰላሰልን ችሎታችንን መጠቀም። የማሰላሰልና የምናብ ችሎታችንን ተጠቅመን የግባችንን ጥርት ያለ ምስል ማየት መቻል ግባችንን ለመረዳትና ለማሳካት እጅግ ወሳኝ ሚና ይጫወታል። ግባችንን እንደተሳካ አድርጎ ማሰላሰል ከፍተኛ መነቃቃትና መነሳሳት ይሆናል። ከዚህም በተጨማሪ ንቁ ላልሆነ የአእምሮ ክፍል ወይም ደግሞ ሰብኮንሽስ ማይንድ የምንፈልገውን እየነገርነው ነው። ይህም ከፍተኛ መነቃቃት በውስጣችን እንዲፈጥርና ወደ ግባችን የሚወስዱንን ተግባራት እንድናከናውን ይረዳናል። ራሳችንን እንደተሳካለት ሰው ማሰባችን ግባችንን ለመምታት ትልቅ አቅም ይፈጥርልናል። በተጨማሪም ህልማችንን በበጎ ሀሳብ እንዲሞላ በሚገባ ያግዘናል። በበጎ ሀሳብ የተሞላ ህልም ደግሞ ማሳካት ወደምንፈልገው ነገር እየመራ ይወስደናል። ተስፋ መቁረጥን አስወግደን የስኬት ጉዟችንን አንገታችንን ቀና አድርገን በብርቱ ኃይል እንቀጥላለን ማለት ነው። ሌላው የተግባር ሰው መሆን። ግቦቻችንን ያለ ተግባር ረብ የለሽ ይሆናሉ። ግባችንን ከቀረጽን በኋላ ወደ ተግባር ለመቀየር በፍጹም ማመንታት አይገባም። ተግባር በስኬት ጉዞ ውስጥ ቁልፍ ሚና አለው። ወደ ተግባር የተቀየረ ተራ እቅድ ወደ ተግባር ካልተቀየረ በልዩ ሁኔታ ከተሰራ እቅድ ይሻላል። በእያንዳንዱ ቀን የምናደርገው የተግባር እንቅስቃሴ ወደ ግባችን እያቀረበን ከመምጣቱም በላይ ግባችን እንድንመታ የአንበሳውንም ድርሻ ይወስዳል። ቁጭ ብለን ማለም ጥቅም የለውም እና የተግባር ሰው እንሁን። ማታ ወደ ቤታችን ከመሄዳችን በፊት ዛሬ ወደ ግቦቻችን የሚወስዱንን ምን ተግባራት አከናወንን ብለን ራሳችንን እንጠይቅ። ስንፍና በተሰማን ጊዜ ያለ ስራ የሚንከራተቱ ሰዎችን እናስባቸው። ምርጫው የራሳችን ነው። የተግባር ሰው መሆን ግድ ይለናል። እሺ፣ በቅርጾቻችን አንድ ግብ አስቀምጠን ለተግባር ስንነሳ እንዴት እንደማይሳካ ማሰብ እንጀምራለን። እንሸነፋለን። አእምሯችን በአሉታዊ ሀሳብ ይሞላል። ከዚያም ጎመን በጤና ሁሉ ነገር ይቅርብኝ ብለን እጃችንን አጣጥፈን እንቀመጣለን። ለምን እንደዚህ እንደምንሆን ግን ራሳችንን ጠይቀን እናውቃለን? ለዚህ አንዱ መልስ ስኬታችንን ከማሰብ ይልቅ ውድቀታችንን ከማሰብ ይበልጣል። ስለዚህ አእምሯችንን በስኬትና በአዎንታዊ ሀሳቦች መሙላት ይገባል። አሉታዊ ሀሳቦች ከስር የአሸናፊነት ስነ ልቦናችንን እየገዘገዙ የተሸናፊነት ስሜት ሰለባ ያደርጋሉ። ስኬት በቀላሉ የሚመጣ ነገር አይደለም። በብዙ ጊዜ እየወደቅን እየተነሳን የምንደርስበት ነገር ነው። የመውደቅን ፍርሃት አእምሯችንን አውጥተን ከአእምሯችን አውጥተን መጣል ይኖርብናል። ብንወድቅም እንኳን ተምረንበት የስኬታችን ጉዞ መቀጠል እንጂ ተስፋ መቁረጥ አይኖርብንም። እሺ፣ ትኩረትን ለሚጠቅሙና ወሳኝ ጉዳዮች ላይ ማዋል የሚል ነው። ግብን የመቅረጽ አብይ ጠቀሜታ የምንሰራውን በደንብ እናውቃለን እና ትኩረት እንዲኖረን ነው። ግቦቻችን ለማሳካት የስራዎችን ቅድመ ተከተል ሊኖረን ይገባል። የስራዎቹ ቅድመ ተከተል በወሳኝነታቸው እና በሚሰጡት ጠቀሜታ ላይ መወሰን ይኖርበታል። ግባችንን ለመምታት የበለጠ ለሚያግዙን ተግባራት ቅድሚያ መስጠት ይኖርብናል። ብዙ ወሳኝ ባልሆኑ ነገሮች ላይ ጊዜያችንን የምናጠፋ ከሆነ ዋና ዋና ጉዳዮች ቸል ሊባሉ ይችላሉ። ስለዚህ ብዙ ጊዜያችንን ማዋል ያለብን ወደ በለጠ ለሚያቀርቡን። ሌላው ጊዜና ገንዘባችንን አናባክን። ግባችንን ለማሳካት በምናደርገውም እንቅስቃሴ ገንዘባችንን፣ ጊዜያችንን እንዳይባክኑ ተገቢውን ጥንቃቄ ማድረግ አለብን። ለዚህ እንዲረዳን የአጭር የመካከለኛ የረጅም ጊዜ እቅድ ማዘጋጀት ግድ ይለናል። በደንብ የተብራራ ግልጽና
ግልጽ እቅድ የጊዜና የገንዘብ ሀብታችን በአግባቡ እንድንጠቀም ይረዳናል። ጊዜና ገንዘብ በአግባቡ ካልተያዙ ቀላሉ ሊባክኑ የሚችሉ ሀብቶች ናቸው። ሁለቱ አንዴ ካመለጡ ተመልሰው አይገኙም። ጊዜን እንደ ሀብት ያለማየት ችግርን ብናስወግድ ካሰብነው ለመድረስ የበለጠ ይጠቅመናል። ጊዜ በእጃችን ያለ ወርቅ ነው። በደንብ ከተጠቀምንበት ስኬትን የምንገዛበት አንዱ ሀብት ነው። ሌላው እንቅፋቶችና ተግዳሮችን ወደ መልካም አጋጣሚዎች መቀየር። ወደ ስኬት የምናደርገው ጉዞ በእንቅፋቶችና በአስቸጋሪ ነገሮች የተሞላ ነው። ከግብ ማሳካት እንቅፋቶቻችንን መቋቋም እጅ አለመስጠትን ይጠይቃል። የሚያጋጥሙን እንቅፋቶች ወደ መልካም አጋጣሚ በመቀየር ወደ ግባችን ፈጥነን እንድንደርስ የበለጠ እንዲያግዙን ማድረግ አለብን። የስኬት መንገድ ቀጥ ያለ አይደለም፣ ይልቁንም ጠመዝማዛ ነው። የስኬት መንገድ ሜዳማ አይደለም፣ ይልቁንም ኮረብታማ ነው። ተራራማና ቁጥቋጦ የበዛበት ነው። እንቅፋቶች እና አስቸጋሪ ነገሮች ወደ ስኬት የሚያደርሱን የመሸጋገሪያ ድልድዮች ናቸው። እንቅፋቶች በዚህ መልኩ ከተረዳናቸው ተስፋ የመቁረጥ ከኛ ይርቃል። አስቸጋሪ ነገሮች በገጠሙን ጊዜ ወደ ግባችን ሊያንደረድሩን የመጡ መልካም አጋጣሚዎች መሆናቸውን ተገንዝበን በልበ ሙሉነት ጉዟችንን እንቀጥላለን። እንግዲህ 10 ግባችንን ለማሳካት የሚረዱ 10 ወሳኝ ነጥቦች እነዚህ ናቸው ማለት ነው። እንግዲህ ግባችንን ስንቀርጽ ምንድነው ማለት ነው? የመጀመሪያው ግብን ስንቀርጽ የግብን አስፈላጊነት ነው መጀመሪያ ያብራራው ማለት ነው። ሌላው ሁለተኛው ላይ የሚያነቃቃና የሚያነሳሳ ግብ መቅረጽ አለብን። ሶስተኛ የተመጠነ ግብ መቅረጽ አለብን። አራተኛው የሚለካና የሚደረስበት ግብ መሆን አለበት። አምስተኛው የማሰላሰል ችሎታችንን መጠቀም ወይም ደግሞ ምናባችንን መጠቀም አለብን ማለት ነው። አምስተኛው የተግባር ሰው መሆን አለብን። ግቦቻችንን ያለ ተግባር ረብ የለሽ ስለሚሆኑ ማለት ነው። ሌላው አሉታዊ ሀሳቦችን ማስወገድ ይኖርብናል። ትኩረታችንን ለሚጠቅሙና ወሳኝ ለሆኑ ጉዳዮች ላይ መዋል አለብን። ሌላው ጊዜያችንና ገንዘባችንን የአናባክን ወይም ደግሞ የማባከን አባዜያችንን መቀየር አለብን ማለት ነው። ሌላው እንቅፋቶችንና ተግዳሮቶችን ወደ መልካም አጋጣሚዎች በመቀየር ግባችንን የቀረጽነውን ግብ ማሳካት እንድንችል እነዚህ ወሳኝ የሆኑ 10 ነጥቦች ናቸው ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ይህን የመሰለ እንዴት ነው ግቤን ለማሳካት የሚረዳኝን ነገር ማወቅ የምችለው ለሚለው ትክክለኛ የሆነ መልስ ያገኛችሁ ይመስለኛል። በእርግጠኝነትም እንዳገኛችሁበት እርግጠኛ ነኝ ማለት ነው። ስለዚህ ይህን ቪዲዮ እንድወዳችሁት እኔ ባለሙሉ ተስፋ ነኝ። ስለዚህ ይህን ቪዲዮ ከወደዳችሁት ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለጓደኞቻችሁ ለወንድሞቻችሁ ሁላችሁ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ቀጣይ በሌላ አስተማሪ የሆነ ፕሮግራም እስከምንገናኝ ሰላም፣ ጤና፣ ፍቅር፣ መትረፍረፍ፣ ደስታ ከእናንተ ጋር እንዲሆን እመኛለሁኝ። ሁላችሁንም ቴንኪው። መልካም የስኬት ጊዜ